ሰዎች ሰብለን ለምን ጠላችኋት ብዬ በጠየኳችሁ ጥያቄ አንድ በጣም ልቤን የነካውና ያደነኩት ኮመንት ነበረ። አንድ ሰው ኮመንት አድርጎልኝ በቃ ማታ ሳልተኛ ነው ያደርኩት። ሀሳቡ ገርሞኝ እንደምታዩት ከእናንተ ጋር ላንብብላችሁ ብዬ ነው የመጣሁት። ስለዚህ ይህንን ኮመንት ላንብብላችሁ። በትክክል ልክ ነሽ። እኔ የሰብለን ባህሪ ሳይ ሴት ልጅ ፈጽሞ ማመን እንደሌለብኝ ይሰማኛል። ጭራሽ እኮ ኤላ እንደምትወደው ለጓደኛዋ ለመሲ ራሱ ድርቅ ብላ አልወደውም ስትል በቃ አስጠላችኝ። እናም ሰብለ ለፍቅርም ለቁም ነገርም አትሆንም። ማስመሰል በጣም ነው የምትችልበት። የሚገርመውና ደግሞ የየዋና የምስኪኗ የመሲ ጓደኛ መሆኗ ይገርማል። እሷ ትንሽ ከጸጋ ባህሪ ጋር የሚመሳሰል ነገር አለባት። ብሩክቲ ግን ሁሉ ነገሯ ወርቅ የሆነች ልጅ ነች። ለፍቅር የምትሰጠው ዋጋ፣ ታማኝነቷ፣ ሁሉ ነገሯ በጣም ትለያለች። ለኤላ ብሩክቲ ናት የምትሆነው። ብሩክቲና ኤላ አንድ ላይ ካልሆኑ ቤዛ ትምህርት ቤት ቀይራ ያን ያሬድ የተባለና አባቱ ሁለት ገልቱ አላውቃችሁም ብላ ካልሆነ ድራማ በጣም ነው የሚያስጠላው። ጭራሽ ኤላም ከሰብላ ጋር ከሆነ ድራማው ለማየት ያስጠላል ብሏል። ስለዚህ እስቲ በዚህ ሰው ኮመንት ትስማማላችሁ ወይስ አትስማሙም? አሁንም ኮመንት አድርጉና እኔ ደግሞ የእናንተን ኮመንት እያነበብኩኝ ቪዲዮ ለቅላችኋለሁ። እስከዛ ግን ይህንን ቪዲዮ በደንብ ላይክ እና ሰብስክራይብ ማድረግ እንዳትረሱ። አካውንቴም እየሞተ ስለሆነ እባካችሁ